አትጨነቁ የሚለው እኮ እግዚአብሔር ብቻ ነው። ነገስታት ሁሉ ጭንቀትን ነው የሚያዙልን። አትጨነቁ ያለ ድንግል ማርያም ነች። እግዚአብሔር ልጅ መድኃኒታችን ኢየሱስ ክርስቶስ ብቻ ነው። ለነገ አትጨነቁ፣ ለቀኑ ምኑ ይበቃዋል፣ ክፋቱ ይበቃዋል። እኛ ክፋቱ የሚለውን ኃጢያቱ ብለን ነው አይደለ የምንተረጉመው፣ ግን አይደለም። ክፋቱ ሲል ውጣ ውረዱ፣ ድካሙ፣ ልፋቱ ይበቃዋል። ዛሬን ግን ደስ ይበላችሁ ነው። ዛሬ ባላችሁ ነገር እግዚአብሔርን አመስግኑ ነው ወገኖች። ያለ ጭንቀት ለመኖር እግዚአብሔርን መመልከት ያስፈልጋል። ጌታም ብሏል፣ ሰላሜን እሰጣችኋለሁ፣ ሰላሜንም እተውላችኋለሁ። እኔ የምሰጠው ሰላም ግን ዓለም እንደሚሰጠው አይነት አይደለም አለ። ዓለም ሰላም የሚለው ጥይት ሳይተኮስ ካደረ ነው። ቦምብ ሳይፈነዳ ካደረ ዓለም ይህንን ሰላም ይለዋል። እግዚአብሔር ግን ሰላም የሚለው በተረበሸ ከተማ ውስጥ የልብ ረፍት ካለ፣ የልብ ሰላም ካለ እግዚአብሔር ይህንን ሰላም ይለዋል።